ቻይና የስኳር መድኃኒት አግኝታለች ወይ ብላችሁ ለጠየቃችሁኝ፣ እውነት ነው፣ የስኳር መድኃኒት ተገኝቷል። ይሄ ስቴም ሴል ትራንስፕላንት ወይም ደግሞ ቤታ ሴል ትራንስፕላንት ወይም ንቅለ ተከላ የሚደረግ ሲሆን ይሄ በዓለም አቀፍ ደረጃ ለመስፋፋት ትንሽ ጊዜ የሚወስድ ሲሆን ቻይና እንደ ኦልተርኔቲቭ ሜዲሲን የምትጠቀመውን አዩርቬዳን ላስተዋውቃቸው። አዩርቬዳ በቻይና ሀገር መድኃኒት ተክሎ ሊሰራ የሚችል ስኳርን ለመቆጣጠር፣ ደም ግፊትን ለመቆጣጠር፣ ኮሌስትሮል፣ ሆድ ለመነፋት ወይም ኢንዳይጀሽን ችግር ላለበት፣ የእንቅልፍ ችግር ላለበት፣ ጭንቀት ላለበት፣ የውፍረት ችግር ላለበት ለመሳሰሉት የሚጠቀሙትን አዩርቬዳ ላስተዋውቃቸው። አዩርቬዳ ይሄኛው አዩርቬዳ ሞርኒንግ በጠዋቱ ክፍለ ጊዜ የሚወሰድ ሲሆን በተለይ ብርት ያለ ቀን ነው ንቁ ሆኖ እንዲውሉ የሚያደርግ ስኳሩን ተቆጣጥሮ በጥሩ ኮንዲሽን እንዲውሉ የሚያደርግ ነው። እችኛ መተያት በ100 ግራም ደግሞ አዩርቬዳ ናይት ትባላለች። ማታ ላይ የምትወሰድ ስትሆን በተለይ በስኳር ምክንያት የእንቅልፍ ማጣት ችግር ላለበት እንዲሁም ደግሞ የማንኮራፋትና የመተንፈሻ ችግር ላለበት በጣም ተመራጭ ነው አዩርቬዳ። እነዚህ አዩርቬዳ ሞርኒንግና ናይት እንግዲህ በሀገራችን በእውቅ ጤና ባለሙያዎች ተቀምሞ የተዘጋጀ ሲሆን ይህንን መድኃኒት ለማግኘት በሼሪ ማይክሮቴራፒ ያገኙታል። ክፍለ ሀገር ላላችሁ ደግሞ ባላችሁበት ቦታ ሆናችሁ ማዘዝ ትችላላችሁ። ዴሊቨሪ እንሰጣለን። ከስር ባለው ስልክ ይደውሉልን። መልካም ጊዜ